ሼር ከምታደርጉኝ በጣም አመሰግናችኋለሁ። አሁንም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ። ሰላም ጤና ይስጥልን የሃና ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም? ስራ፣ ጤንነት፣ ህይወት፣ ረመዳን እንዴት ይዟችኋል? አሪፍ ነው? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ በአዲስ ቪዲዮ ተገናኝተናል። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ዛሬ ይዤላችሁ የመጣሁት ማለት ነው ሪሱ ላይ እንዳያችሁ ለአንዳንድ አሽቃባጮች ሰዎች ማለት ነው እኛ የኦርቶዶክስ ልጆች አሽቃባጮቹ ሰውን እንኳን አደረሰሽ ለማለት ራሳቸውን ቀይሮ ለሚሄዱት ማለት ነው። እውነት በጣም ነው የሚገርሙት። ለምንድን ነው ራስን መቀየር ያስፈልገ? ማናችንም እኮ ሃይማኖት አለን። እነሱ አሁን የኛ ጊዜ እውነት አንድ ሰው መጥቶ እኛም መስሎ የሚመጣ ሰው አለ? ነጠላ ለብሶ መጥቶ እንኳን አደረሳችሁ የሚለን ሰው አለ? ሚዲያ ላይ እንኳን እኮ እነሱ ማለት ነው እንኳን አደረሰን አትባባሉ ነው ተባብሎ ነበር የሚከላከሉት እርስ በራሳቸው። እንኳን አደረሳችሁ እንኳን አይሉንም። ግን እኛ በጣም እንቀርብና አብረን የምንሆን ጓደኛ ካለን ስጦታ መስጠት ካለብን ስጦታውን ሰጥተን ራሳችን መስለን ኤደን እንኳን አደረሳችሁ ብንላቸው ምን ችግር አለ? አረ በስመ አብ። እስቲ ቪዲዮን አብረን እናያለን። ይሄው ቪዲዮን ይሄን እያያችሁን ይመስላል ማለት ነው። ዳኒንና ጆና እንትና ጋይዶ ሮዛ ጋይዶ ማለት ነው። ሮዛ በእውነት እንደፈለገች ትልበስ እንጂ በሃይማኖቷ በጣም ጠንካራ ነች። በሃይማኖቷ ላይ አትደራደርም። እስቲ ሮዛ አንድ ቀን ቤተክርስቲያን ነጠላ ለብሳ ስትመጣ አይታችኋል? ጓደኞቿ ኦርቶዶክሶች ናቸው በብዛት ብዙ ጊዜ እናያለን ሚዲያ ላይ። ግን አንድ ቀን ኦርቶዶክስን መስላ አድርጋ መታ ታውቃለች? እናንተ ራሳችሁን ማንነታችሁን እንትን ብላችሁ ደብቃችሁ በዛ ላይ ደግሞ ሌላ ቪዲዮ ላይ እንዳያዩት ልብስ አለባበስ እንኳን እንዲ ብንለብስ ነው ብላችሁ ይሄን አክል ምን ያስጨነቃችሁ? ለምን ራሳችሁን መስላችሁ አትሄዱ? እውነት በስመአብ ወልድ መንፈስ ቅዱስ በጣም ታዛዝናላችሁ እውነት። ነገ ደግሞ አሁን አንዲ ኦርቶዶክስ ቤተክርስቲያን ነው መሄድ ያለበት እንጂ መስጊድ መሄድ የለበትም። ሙስሊምም ደግሞ መሄድ ያለበት መስጊድ ነው እንጂ ቤተክርስቲያን መግባት የለበትም። ጓደኝነት ነው በቃ። ስጦታ ስጡት፣ የምትፈልጉትን ነገር አድርጉለት። ግን ለምን ራሳችሁን መስላችሁ አትሄዱ? እውነት ራሳችሁን መስላችሁ ለምን ያን ነገር አታደርጉ? በስመአብ። የሚመጣ ትውልድ ምንድነው የምታስተምሩት? በቀደም የሩተን ስንገረም እናንተም ዛሬ ትላንትና ተጨመራችሁ። በጣም አዛዝነን። ዛሬስ ማን ይሁን? እውነት በቃ ራሳችን ሆነን እንኑር የኦርቶዶክስ ልጆች። እነሱ ከአፋቸው አጥተው እንኳን ኦርቶዶክሶችን እንኳን አደረሳችሁ አይሉም። እኛ ለምን ራሳችን ሆነን አንኖርም? ራስን መምሰልና ራስን ሆኖ መኖር በላይ የሚያስደስት ነገር የለም። ራሳችን መስለን መኖር በቃ። ቤተሰብነት አንድነት እኮ ጣልተን አይደለም፣ ግን ራሳችን መስለን ከነሱ ጋር በአንድነት መኖር እንችላለን። ምንድነው ማስመሰል? ራስን መሆን አይቻልም? እውነት በጣም ነው የምታስቁት። በእውነት በጣም ትገርማላችሁ። አንድ ሰው ራሱን ሲያከብር ነው ሌላ ሰው የሚያከብረው። የራሱን ካላከበረ ሌላ ሰው መጥቶ ሊያከብርልህ አይችልም። ቅድማ ራስህን ነው ማክበር ያለብህ። የራስህን ነገርና የራስን እምነት ነው ማስከበርና ማክበር ያለብህ። ከዛ በኋላ ነው የሌላ ሰውን የምታከብሩ። እውነት በስማም። ዳኒ ፊዮሪ በእውነት እኔ እንደዚህ አስቤያችሁ አላቅም። ግን በጣም ነው የምትገርሙት። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን። አይጠበኝም ቤቴ። አንቺም በሃይማኖት ሰዓት ካላህ አስታራቂ ኢማሙ አለልሽ አንድ ሰው ነፍስ ያትጨነቂ ኢማሙ ሸፋዓም ይሆንሽ አንድ የለም ከነቢ ሌላ ኢማሙ ሸለመው አላህ አልፊ ሰላት ወሰላም አላ ነቢ አልፊ ሰላት ወሰላም አላ ኢማሙ ሸለመው አላህ። ይሄ በሃይማኖት አንተም በሃይማኖት የሚባለው ይሄ አባባል ነው። ይሄ ማየውን ነገር ነው። ነገ ጣብ ነው የሚያመጣ።
ቀጥሎ ደግሞ የነሱን ዙማ ነው ምን የሚባለውን ነገር ለምንድን ነው እናንተ የምትሉት? የኦርቶዶክስ ልጆች በእውነት ምን አይነት አሳፋሪ ናችሁ? ከአላህ ሌላ አምላክ የለም እያሉ ነው። እናንተ በአላህ ነው የምታምኑት ወይስ በእግዚአብሔር ነው የምታምኑት? ምንድን ነው የምታጨበጭቡት? ምንድን ነው የምትሉት? ምን አይነት ናችሁ እናንተ? እውነት እነዚህ ሚዲያ ላይ ታዋቂነን የምትሉት ዝም ብላችሁ ነው። ጭንቅላታችሁ ዜሮ አስመሳዮች። በእውነት ስንት መምህራኖቹ ከእናንተ ጋር ሚዲያ ላይ ሲደክሙ አልነበሩም? እናንተን ወደ በሃይማኖታችሁ አለባበሳችሁን እንድትለብሱ ራሳችሁን እንድታስተካክሉ ብሎ። በእውነት በጣም ነው የምታሳፍሩ፣ በጣም ነው የምታስጠሉት። አቋወኩ ብላ ሴትዮዋ መጽሐፍ አጠበች አሉ። በእውነት በጣም በቃ ብዙ ተከታታይ አለን፣ ብዙ ሰው ይከተናል። በውሸታችሁም በእውነታችሁም በፕራንካችሁም በምናችሁም ብዙ ሰው ይከተላችሁና በሰው ሃይማኖት ላይ ጭራሽ አሁን መታችሁ። አሁን ጭራሽ የነሱ እስቲ አንድ ሰው እንኳን አደረሰሽ እኮ እነሱ አይሉንም። እኔ እኮ አንድነትን ጠልቼ አይደለም፣ ግን ለምንድን ነው ራሳችሁን ሆናችሁ ሄዳችሁ የማታሽቃብጡት? ለምንድን ነው የምታሽቃብጡት? ለምንድን ነው የምታሽቃብጡት? እውነት ስማም አረ በኢየሱስም በጣም ነው የምትገርሙት እናንተ ግን